ወቅቱ 2006 ህዳር 11 ለተረቡ ነበር። በዚያ ዕለት ፀሐይ እንደ ወርቅ በረዶ አብርታ ካለወትሯ ጠንከር ብላ ነበር የወጣችው። እሱና ጓደኞቹ ሙሉ በሙሉ ሊያመልጧት ባይችሉም በውዱ ሀብታቸው ጎጀብ ወንዝ ዳር ሲጫወቱ ሲዋኙ ጥላ ስር ሲቀመጡ አሉ። ያው ማንም በቀደመ ክብሩና ጉልበቱ አይቆይ ሆኖ 11 ሰዓት ሲቃረብ ፀሐይዋ አቅም እያጣች መታ ጭራሽ ቅድም እንዳልተፈራች በደስታው በትለግስ ጀመረች። ውጋጋኗን በፍቅር ደመቅ አድርጋ ስትቸር ለሚያያት እጅግ ትማርካለች። ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾች እንደምን አላችሁ? እንደ ወትሮ ሁሉ የቅዳሜ ልዩ እንግዳ ሰዓታችን ላይ ቀደም ሲል እንግዲህ ለእናንተ ቀንጨብ አድርገን እንዳስደመጥናችሁ እንዳነበብንላችሁ በቅርቡ በአዲስ ስራ የመጣ ወንድማችን መኖር ደጉን በእንግድነት ይዘን መጥተናል። ከዚህ ቀደም በማህበራዊ ሚዲያ እንዲሁም በሌሎች ፕሮግራሞች ከአንድም ሁለት ጊዜ እንግዳ አድርገነው በርካቶች በሚሰጣቸው ሀሳቦች በሚያነሳቸው ሙግቶች በሚያነሳቸው ጉዳዮች በጣም በመደሰት በተቋማችንም እይታን ካገኙ ፕሮግራሞች መካከልም አንዱ የመኖር ደጉ የነበረበትን ጊዜ ማስታወስ ያው የቅርብ ጊዜ ትውስታችን ነው። ዛሬ በአዲስ መንገድ የመሄድ መንገድ በሚል አዲስ ርዕስ በሰጠው በአዲስ መጽሐፍ በአዲስ ስራ እንግዳችን ሆኗል። የመኖር ዛሬ በዚህ መልኩ ስለተገናኘን በጣም እጅግ አድርጌ በከፋ ቴሌቪዥን ተመልካቾች ስም አመሰግናለሁ። እንኳን ደህና መጣ። እኔም በጣም አመሰግናለሁ በድጋሚ ስለጋበዛችሁኝ። እኔም ከልብ አክብሮቴ ድረሳችሁ አመሰግናለሁ። ከተገናኘን አቀር በርከት ያሉ ነገሮችም ብናነሳ ብዬ እወዳለሁ። በተለይ ከዚህ ቀደም እንግዲህ በማህበራዊ ሚዲያ በተለይም በቲክቶክ በዩቲዩብ የተለያዩ ስራዎችን ትረካዎችንም ይዘ ብዙ ተመልካቾች ብዙ አድማጮችን ስደርስላቸው እንደነበር የቅርብ ጊዜ ትዝታችን ነው። ዛሬ ደግሞ በአዲስ ስራ መጥተሃል። ለመሆኑ እንዴት ወደዚህ ስራ ገባ ከሚለው እንጀምር። ያው በግጥም ነው ሶሻል ሚዲያ ላይ ምናምን መሞክረው የምታወቀውም በዛ ነው። ወደ 280 ሺህ በላይ ተከታዮች አሉኝ። በጣም ምርጥ ቤተሰቦች። ሁሌም እንደምለው የኔ ቤተሰቦች እንደሌላ ቤተሰቦች አይደሉም። ሁሌም ከጎኔ ናቸው። የሚያበረቱኝ የሚያጠነክሩኝ ምርጥ የሚባሉ ጥሩ ስብዕና ያላቸው ቤተሰቦች ናቸው። ከዛ በተጓዳኝ ግን ያው አሁን ወደ መጽሐፍ እውነት ለመናገር ይሄ መጽሐፍ ያው የመጀመሪያዬ ነው። የተለያዩ ስራዎች በቅርቡም ይዤ እመጣለሁ ብዬ አስባለሁና መጽሐፉን የጻፍኩት ትንሽ ቆየት ብሏል። 2013 ገደማ ነው ያለቀው። ሆኖም ግን ከዛ በኋላ ያው በአንዳንድ ነገሮች አለመመቻቸት ዘገየ ምናምን አሁን ለ6 ወር በረዘግቼ ምናምን ሳስተካክለው አንዳንድ መውጣት መግባት የሚገባቸውን ነገሮች ሳስተካክል ቆይቼ ነው የመሄድ መንገድ ተወልዶ ዛሬ እንግዲህ ከኔ ጋር በግርማ ተቀምጧል ማለት ነው። ወዳጅ ይሄን ይመስላል አመጣጡ። ግሩም ነው እንግዲህ እውነትም እኔ በጣም በግጥም ስራ በነገር ላይ ከዚህ ቀደም ላንተም ነግሬያለሁ። በጣም የግጥም ስራ እወዳለሁ። ያው ገጣሚ አይደለሁም፣ ግን የግጥም ልክፍት ካለባቸው ሰዎች የማድመጥ ልክፍት ካለባቸው ሰዎች አንዱ ነኝ እና ከዚህ ቀደም ነግሬያለሁ። ስራዎችን በጣም ነው የማደንቃቸው። በማህበራዊ ሚዲያ እከታተላቸዋለሁ። አንተም ስንገናኝ አንድ ሁለት ሳትለኝ ሳትገጥምልኝ አትሄድም እና በጣም በዛ ነገር ብዙ ሰዎችን እንዳተረፍክም ተስፋ አደርጋለሁ። ምናልባት በኋላ ላይ ወደ መቼቱ ወደ መጽሐፉ ይዘት እንመጣለን። ግን ቀደም ሲል ከነበሩ ስራዎች አንድ ሁለት ግጥም ብትጋብዘን ከዛ በኋላ ደግሞ ወደ መጽሐፉ ብንመለስ ደስ ይለኛል። መልካም ወድጄ ነው በደንብ ነው እንጂ መጋብዝ ወዳጄ። ያው ግጥም ላይ ስለምታቀኝ ወደዛ ታደላለህ አንተ። እሺ ለጋብዝህና እሺ ይድረስ ቃላት ሁሉ አቅም አጥተው እንዴት ማለት እንዳለበት ለማያውቀው ውብ ብዕሬ አንቺ ማለት
አንቺ ማለት ብሎ ያቆማል ቀለምሽ ጠረንሽ አየርሽ ለማለት ይግደረደራል ሌት ተቀን ይወዛገባል ስለምን ላውራ ስላንቺ ታሪክሽ እንደ ጅረት ነው ጀምሬ ላቁም ብዬ እንጂ አቅሜስ እዚህ ድረስ ነው በአይኖቼ ላይ የሚሞላ ለምለም መሬት አረንጓዴ በአንደበቴ የሚነገር ግርማ ሞገስ ቃላት ፍርዴ በሰላምሽ ሰላም ማገኝ በአብሮነትሽ ወዳድነት የተፈጥሮ ጸጋ ምረት የምንጮችሽ ነፍስ ድህነት ደግሞ እዚህ ጋር ደክመቴ ነሽ ላለመሄድ ለመቆየት ያሻገርሽኝ በውበትሽ በጸዳለሽ እንዴት ብለሽ እግሬን ያሽኝ የሰው ልፋት ያልዳሰሰው አንዳጅ ታምር ያላነሰው የእግዚአብሔር ድልድይ የእግዚአብሔር ጥበብ በቃ እዚህ ጋር ልልስ ሞክር እንደገና ደሞ ማበብ ደሞ እዚህ ጋር አለፈኝ ሄደብኝ መጣብኝ ትዝታሽ የቡና የማርሽ ያረንጓዴ ለዛሽ በማኪራ ቡኖ በዛች ልዩ መንደር በመልክሽ ልማረክ በቡናሽ ልጠርጠር በጿቱ ላቋርጥ በድምጽሽ ልወዝወዝ በምንጭሽ ልገረም ዝሪብኝ የፊት ወዝ እስኪ ልሂድ ደግሞ በረጅሙ ገጽሽ በባርታ ፏፏቴ ባለው መንደር በኩል ልንጎማለል ልኩራ ልንቀባረር እኔም ከተፈጥሮሽ እኩል ይድረስ በረስትሽ መልክ እንደ ገነት ላቀናሽው የዘሩሽን ሁሉ መስጠት ያለ ስስት ለለመድሽው ያልተዘመረልሽ የታሪክ ማህደር እንደምነሽ ከፋ የጋክሽ የረቾ የቅጣው እጅጉ አገር ከማጀትሽ የጎደለ የሚጨመር ምንም የለም ያየሽ ሁሉ የሚወድሽ ሰፊ ሀገር ትልቅ ዓለም ይህኝ ደግሞ ስደምቅበት ንጋትሽ ላይ ተደግፌ ሰላም ፍቅር ደስታ ጤና ይታጨዳል ከደጃፌ ምን ተፈጥሮ ነፍስ ጸዳል ግርማ ሞገስ ውብ ተአምር ከመዳፍሽ ሳትሰስች የምትሰጪው ነፍስሽ ሲያምር ደግሞ ሲከፋኝ መጽናኛዬ ነሽ ከጋራሽ ስር ካለው ጥጋት ረፍት አልባው ድኩም ልቤን ከጠረንሽ ሲፈልጋት ለምን ቢባል ያዋፋቱ የነፋሱ የመሬትሽ ድንቅ ቀለም ያወዳጃል ያቆራኛል ያሳርፋል ከዚህ ዓለም የማይዳሰስ የማይታይ የረቀቀ ቅድስና ያላደፈ ያልቆሸሸ ያልተሰማ ንጽህና ይድረስ ቃላት ሁሉ አቅም አጥተው እንዴት ማለት እንዳለበት ለማያውቀው ውብ እሬ በምን ድፍረት ልገልጽሽ ነው ምን ቀንሼ ምን ጨምሬ አንቺ ማለት ለኔ እንዲነሽ እኔ ማለት ላንቺ እንዲነኝ ቃላቶች ለመክተብ እንኳን በቅጡ አቅም ያነሰኝ በቃ እንዲነሽ በቃ እንዲነኝ ይላል በእውነት በጣም ልብን ባሴት የሚሞላ ስራ ነው መኖር እንደው ይሄን ከገጠምክ በኋላ ሌላ ነገር መጫወቱ በራሱ ትንሽ አቅም ያሳጣል እውነት ማለት ከፋን በዚህ ልክ መግለጽ በራሱ መታደል ነው ይሄ እኔ እንደመታደል ነው ቆጥሮ አይደለም የገጠም ካንተ የሰማው ያደመጥኩ እኔ ታድያለሁ እላለሁ እውነት ላመሰግን ወዳለሁ ለዚህም ነው እንግዳ ላረግ ሁሌም ፈልገው አንተም ደስ ይያለ እንግዳ የሆነ የምትመጣው ምክንያቱም ይሄንን መስማት የሚፈልጉ ብዙ የከፋ ቴሌቪዥን ተመልካቾች አሉና በጣም ያተርፉበታል ብዬ ተስፋ አደርጋለሁ እጅግ አድርጌ አመሰግናለሁ እንግዲህ ወደ መነሻችን እንመለስ ዛሬ የመሄድ መንገድ እንግዲህ ለህትመት በቅቶ ለታትሞ ለንባብ በቅቷል እንግዲህ በቅርቡ ሊመረቅ እንደሚችል መረጃዎች አሉኝ ምናልባት ወደ ምረቃው ከመሄዴ በፊት መቼቱ ምንድነው ጭብጡ ምን ይመስላል በርግጥ ሁሉም ነገር አይነገርም ግን እንደው ሰዎች በጉጉት እንዲጠብቁት ቅድም ያነባብናቸው የተወሰኑ ሐሳቦች አሉ በእንጥልጥል ያስቀረናቸው ሐሳቦችና መቼቱ የት ነው ማጠንጠኛው ምንድነው ከሚለው እንነሳ የመሄድ መንገድ ያው ከርዕሱ ሰው መረዳት እንደሚችለው የመሄድ መንገድ እኔና አንተ በአሁን ሰዓት የተገናኘ ነው በመሄድ ውስጥ ነውና እዚህ የሌለ ታሪክ የለም ያንተም የኔም የወዳጄም የሁሉም ታሪክ አለበት ምክንያቱም በመሄድ ውስጥ ሀዘን ይኖራል ደስታ ይኖራል የተለያዩ ነገሮች ይኖራሉ ችግር ይኖራል ድሎት ይኖራል በጥቅሉ ግን አንድ ገጸ ባህሪ አለ የኔ ሰው የሚባል እና በሱ ላይ ያጠነጠነ ታሪክ ነው መቼቱ እዚህ አካባቢ ነው መነሻው የሚያደርገው ግን ይዳስሳል ማይዳስሰው አካባቢ የለም
ይሄዳል ይጓዛል ይጠይቃል የደረሰበትን ያስረዳል ገጸ ባህሪው እና እጅግ በጣም የመሄድ መንገድ በህይወት ውስጥ ነው ማንኛውም ሰው የማይገጥመው ነገር የለም በህይወት ውስጥ ሆኖ ስለዚህ የኔ ሰው በህይወት ውስጥ የገጠማቸው ሲጓዝ በተለይ ለፍቅር የሚከፍለው ዋጋ ያስደንቃል የኔ ሰው ለፍቅር የሚከፍለው ዋጋ ይገርማልና ሁሉም ነገር አለበት በጥቅሉ ይሄ ብል ስለማሳነስ መግለጽ ላልችል እችላለሁ አንዳንዴ የመግለጽ ችሎታ ያላቸው ሰዎች ምናምን አሉ ይሄ ብዬ ብናገር በሰው አእምሮ በሰው ልብ ውስጥ ላሳንስ እችላለሁ ግን አንብበውት ምናልባት የቴሌቪዥን ጣቢያችሁ ላይ መጥተው አክብሮታቸውን አድንቆታቸውን ይገልጻሉ ብዬም አምናለሁ እንደዛም ባይሆን ደግሞ ለህትመት አይበቃም ያጋጣሚ ነገር ሆኖ መጽሐፉን አይተው አርቶት ከሰሩ ሰዎች መካከል እንደምታየው ገጣሚና ወደ 7 መጽሐፍ የጻፈ ሰለሞን ሳህለ ነው እንደገና ደግሞ የውስጥ ቅንብርንም እንደዚሁ ያየ ደግሞ ደራሲ አሸናፊ ክብነሽ አለ ልጅ የቦንጋ ተወላጅ እጅግ በጣም ሰውርዋራ ማንነቶች ሞድለት መጽሐፍ ነውና እነዚህ ትልልቅ አንጋፋ ደራሲዎች ያዩት መጽሐፍ ነውና እኔ ያው እንዲህ አለልም አግኝቻችሁት በ25 ነው በ25 ኢሳኮር ሆቴል ነው የሚመረቀው በመገኘት እንድታበረታቱኝ ፈልጋለሁ ገስታችሁ በማንበብ ከምንም በላይ ገስታችሁ አንብቡልኝ አንብባችሁ ሐሳባችሁን ስጡኝ ሌላ ጽሁፎች ቀጣይም ይዤ እንድቀርብ ሐሳባችሁን ፈልጋለሁ በጣም ደግሞ እርግጠኛ ሆነው ፍጽ መታበያ አይደለም ተወዱታላችሁ ያለ ጥርጥር እንግዲህ እኔም መጽሐፉን አንብቤ እንደጨረስኩ ወንድማዊ ያየሁትን ነገር ለመናገር ሂስም ቢሆን ማጠንከሪያ ሐሳብ ለመስጠት ዝግጁ ነኝ ምክንያቱም እኔም ማንበብ ቀደም ብዬ መውሰድ ያልፈለኩት ለምንድነው እንግዳ ሆነ መቅረብ የተሻለ ነው ከመጽሐፉ ጋር እኩል መቅረብ የተሻለ ነው ሌላው እንግዲህ የመጽሐፍ የፊት ሽፋን ላይ የመሄድ መንገድ ነው ግን ወደ ኋላ የታሰረ እጅ አለ በርግጥ የሚያመሰጥረው ነገር ይገባኛል እና በመሄድ ፍላጎት ውስጥ የተገታ ማንነት ለመሄድ እየፈለገ ነገር ግን በብዙ ነገሮች ጎታች ምክንያቶች ደግሞ እየተንገዳገደ ያለ ሰው ያለ ይመስልኛል አላነበብኩትም አላቅም እና ምናልባት ምንድነው የሚያመሰጥረው አይ በጣም ምትደንቅ ነህ አንተ ራሱ ያው እንደሚታየው ደመና አለልህ አረንጓዴ ጫካ ነገር አለ ቤት አለ እና የመሄድ መንገድ ነው ርዕሱ በመሄድ ውስጥ ምንም ነገር አለ ብያለሁ መንገድ አለ አላየህ ከሆነ አዎ እና አንድ ሰው ደግሞ ወዳላ ተይዞ ራሱን አስሮ ወደፊት በደንብ ለመጓዝ ይቸገራል በምንም ነገር ውስጥ ወዳላ ራሱን አስሮ በምንም ነገር ውስጥ ይቸገራል ስለዚህ ወደፊት አንድ ሰው መሄድ ከፈለገ ራሱን ከኋላ ካሰረበት ነገር ማላቀቅ አለበት ብዬም አምናለሁ ምክንያቱም የግድ መጓዝ ስለሆነ ያለበት ለምን ከተባለ ለምሳሌ በአንድ ምሳሌ ላስረዳ በሆነ ሰው ላይ ቂም ይዘህ ከሆነ አጋጣሚ ከጓደኛህ ጋር ቁጭ ብለ እየተጨዋወት እየሳክ ያ ሰው የአእምሮ ላይ ብልጭ ካለ ሳቅህ ነው የሚጠፋው አየ ደስታህን አጣህ በገዛ እጅ ማለት ታዛ አሰርኮ በቃ አንተ አንግሳ አእምሮ ላይ ያስቀምጣል እሱ እኮ ከነመፈጠርህ ከነመኖርህ ረስቶ የራሱን ህይወት ጀምሮ ሊሆን ይችላል እየሳክ አስበው ደስታህን እንኳን በአግባቡ አጣፍጠህ ማጣጣም አትችልም ስለዚህ ወደፊት ለመጓዝ ሁሌም ቢሆን ወዳላ ራሳችንን ካሰር ነው ከትላንት ነገር በጉልበት መላቀቅ አለብን መላቀቅ ራሳችንን ለምን በቃ ወደፊት መጓዝ ያስፈልጋል በሚለው የመሄድ መንገድ ስዕሉን ያው አላብራራም አንብበው ራሳቸው እንትን ይሉታል ግን ያው ያሉት ነገሮች ግልጽ ናቸው መላምታዊ ግምቴ ነው ያ አይ በጣም ጎበዝ ነህ ግን አድናቂ ነኝ በዚህ አካዳሚ ለምን መሰለህ በዚህ ነገር ሁላችንም ወደ ኋላ የማየት አባዜ አለብን ጥሎብን ምናልባትም እንደው ከሎጥ የተጋባብን ነገር ይሁን ከሎጥ ሚስት የተጋባብን ነገር ይሁን አላቅም የሎጥ ሚስት በቅዱሱ መጽሐፍ እንደሚለው ወደ ኋላ ዞራችሁ እንዳታዩ የተባለውን ትእዛዝ በማፍረሷ የጨው አምድ ሆና ቀረች ይላልና የኋላ ይሄም ያስተምረው ምናልባት እሷ የጨው አምድ ሆና እንድትቀርም ፈልጎም ላይሆን ይችላል ዛሬ ላይ እኛንም ያስተምረን ነው የትላንት ማንነት የትላንት ነገር ዛሬ ላይ ወደፊት ለምንሄደው ነገር እንቅፋት ሊሆነን ይችላል እሱን መጥፎውን ነገር መቅረፍ ጥሩን ነገር ደግሞ አንግቦ መሄድን የሚያሳይም ይመስልኛልና በዚህ አጋጣሚ መጽሐፍ እንግዲህ እንዳየሁት በ17 ምዕራፎች የተከፈለ ነው ጅግሩም ነው
17ቱ ምዕራፎች የራሳቸው የሚያነሷቸው ሀሳቦች እንዳሉ ተስፋ አደርጋለሁ። ምናልባት ክቡራን ተመልካቾቼ ይህንን መጽሐፍ በቅርበት አግኝተው ማንበብ እንዲችሉ እንግዲህ ምረቃው በሚያዝያ 25 በኢሳኮር ሆቴል እንደሆነ ነግረኛል። በዛም ብዙ ታላላቅ ሰዎች የተጋበዙ እንዳሉም ተስፋ አደርጋለሁ። የሰማሁትም ነገር እንደዛ ነው። በጣም የገረመኝ ሰለሞን ሳህሌ ገጣሚና ደራሲ በጣም ከማደንቃቸው ኢትዮጵያ ውስጥ አሉ ከሚባሉ በመጀመሪያዎቹ የጣት ረድፎች ውስጥ የሚኖር ገጣሚና ደራሲ ነው። በጣም ማደንቀው ሰው ነው። እንግዲህ ያንተ መጽሐፍም ተከታትሎ ሂስ ወይም አስተያየት ሰጥቶበታል። በጣም የሚደነቅ ነው። ያንተ ግንኙነት በራሱ የሚበረታታ ነው። ማለት አሁን በእነዚህ አርቲስቶች ውስጥ የምትፈጥረው ነገር አለ ብዬ አስባለሁ። በእነዚህ ደራሲያን ውስጥ የምትፈጥረው ነገር እነዚህ ደራሲያን ለፊልሙም ለሌላውም ነገር ግባት በሚፈልጉበት ጊዜ አካባቢ ወደዚህም ዞር ብለው እንዲያዩ እድልን እያመቻቸ እንዳለ ይሰማኛል። እና ከፋ ደግሞ ለዚህ ነገር በጣም ምቹ የሆነ የተፈጥሮ ያለባት አካባቢ ናት። አሁን እኔ እናንተ እንኳን ቁጭ ብለን የምንነጋገርበት ቦታ በጣም ምቹ ከሚባል የሚያለፈ ነው። አየሩ ቀዝቃዛ ነው፣ ነፋሻማ ነው፣ በጣም ደስ ይላል። ሰው ለመዝናናት የሚመኘው አካባቢ ነውና ስለዚህ በእነዚህ አርቲስቶች ውስጥ የሚፈጥረውም ነገር ቀላል የሚባል አይደለም። ትመሰገናለህ። በዚህ አጋጣሚ ይቅርታ ንግግር ስላቋረጥ ይገኛሉ እንጂ እዛ ሀይሶ አዲስ አበባ ብቻ ሀይሶ የሚቀርሰው አይደለም። ሰለሞን እንደምታውቀው አንጋፋ ደራሲ ነው። በጣም ጎበዝ ገጣሚ ነው። ከውጭ ሀገር ሁላ ገጣሚያን ጋር በጥምረት ሁላ መጽሐፍ ያዘጋጀ ከ7 በላይ ስራዎች ያቀረበ ሰው ነውና ይመጣል እንዴ ከባቢህንማ ካላየው ልሙት ለምርቃቱ ይገኛል። በዚህ አጋጣሚ የተለያዩ ደራሲያን የጋሽ አፈወርቅ አሉ። አሁን 11 መጽሐፍ የጻፉ ታላቅ እሳቸው 84 ዓመታቸው ነውና በጣም ነው የሚወዱኝና እኔ መምጣት አልችልም ግን ልጄ ልካለው አሉ። እሷ ደግሞ ገጣሚና ሰዓሊ ናት። ማህሌት አፈወርቅ ትባል 2 መጽሐፍ አሳትማለችና እሷ ሰለሞን ሳለ በዚህ አጋጣሚ የሽፋኑን የውጭ ገጽ የሰራው ዮዮቤ እጅግ ቀን ልጅ ማለት ነው። እሱም ይገኛል። የተለያዩ የሶሻል ሚዲያ አንቂዎች የተለያዩ ሰዎች ይመጣሉ። እንደው ቀድም ይሄ ወዳላ ከሚለው ጋር የሎጥ ሚስትን አንተ አንስታል። ያው አልፈም መሄድ እንችላለንና የሆነ አንድ ቪዲዮ ሰርቼ ነበርና አንድ ጽሁፍም አለኝ። እምነቴን ነው ማስቀምጠው። ወደፊት ተመልከት ነው የሚለው አጭር ናትና እንዲህ ይላል። ትላንትህን በማሰብ ይወድቃል እያሉ ሰዎች ቢጠብቁ ርቆ አይሄድም እያሉ ቢያወሩ አንተን ሊያሳቅቁ ጠንክረህ በመጽናት ከትላንት ተምረህ ወደፊትህ ገስግስ። ምን ብለውኝ ይሆን ብለህ በመጨነቅ ወዳላ አትመለስ። በጉዞ እያለ ሊገታ የሚችል ጉድጓድ ከገጠመህ 1-2 እርምጃ ወዳላ ሄድና ወደፊት ዝለለው። መማር ላወቀበት ትላንቱ ጉልበት ነው የሚያንደረድረው። ወደፊት ተመልከት። ያ ወደፊት ነው። ወዳላ ማየት ያው የሎጥን አነሳል። መልካም የሎጥ ሚስትን እና እንደዛ ነው። ፍጽዬ ያው አልፌ እንዳልሄድ ብዬ ነው እቺን ሐሳብ ሰዎች እንዲይዙ ተፈልጋለሁ። ማንኛውም እኔን ያየ ሰው ይሄን ሐሳብ እንዲረዳ ፈልጋለሁ። በምንም መንገድ ውስጥ ወዳላ መታሰር የለበትም። ማንኛውም ሰው መሄድ እስከሚፈልገው መጓዝ ብቻ ነው የሚጠበቅበት። ከዛ በኋላ የሚያሳካው አንተ መጣር ነው። አዎ በቃ ለዛ እንደዛ ነውና የተለያዩ ሰዎች ይመጣሉ። በጣም ብዙ እነዚህ ጋር ደግሞ ግንኙነት እንደው ስለመሰረትክ ደንቆኛል የሚል ነገር አንስታልና ቲክቶክ ነው ሶሻል ሚዲያ ይመቸዋል። ወንዝ ውስጥ ዘልዬ እገባለሁ ግጥም ሰርቼ ምናምን ወንዝ ውስጥ ጫካ ውስጥ ሙዝ ውስጥ እና ሁሌም አረንጓዴ ያያል። እንደዛ አይነት ቦታ አለ እንዴ ብሎ ጠየቀኝ ሰለሞን ማለት ነው። እንዴ ገነት የመሰለች ቦታ ሳትሆን የከፋ ምድር ገነት ናት። ራሷ ገነት ናት። ምትመስል አይደለችም። ና ተመልከት። ጥብቅ ዳል ምን የኛ ምድር ማያበቅለው እስቲ ንገረኝ። እስቲ ምን ትነግረኛለህ? ምንም ወፍ ስታልፍ እንትን ካለች በቅሎ ነው። ምን ተውና እኔ ማስታውሰው ልንገር። ለምሳሌ እኔ ባደኩበት በጎጃም የምታውቀው ነው። ለምሳሌ እህል የለም ብለን አንቸገርም ሲባል ዘይቱን አለ። ሂደን ዘይቱን ጫካ ሙዝ አለ። ሙዝ ያሰላም በቃ መኖር አለ የሚፈለገው እና እስከዚህ ድረስ የሚገርም ምድር ነው ብዬ አስረዳሁትና በቃ ተመሰጠ። ከዛ በኋላ ቪዲዮዎችን ይከታተላል። ወደ ዮዮቤ የሚባለው የዚህ ስዕል ሰዓሊ ደግሞ አርቲስት ቲቪ ላይ ባይዞ ፕሮግራም አዘጋጅ ነው። ልታውቁት ትችላላችሁ። ዮዮቤ ይባላል። ተስፋዬ ነው ስሙ፣ ተስፋዬ ታደለ። የሚገርም እኔን ሳያውቅ በቃ ሁሌ የምሰራው ስራ ተመቸውና ስዕል ሳለኝ ስሎ ምናምን አስገባኛለ። ላይቭ ላይ ያለው እሺ ብዬ አስገባሁት። መኖር ስየህ ነው ላሳይህ ትፈቅዳለህ? ፈቀድኩለት። ሲያሳየኝ ተገረምኩ። ራሴን ነው ቁጭ ያደረገውና ያን ቀን በጣም ለኔ ሌላ ነበር። ጭራሽ ደግሞ የመጽሐፍንም ከበር ፔጅ እኔ ነኝ ምሰራለህ ብሎኝ
ይሄው ፔጁን እሱ ነው የሰራልኝ የውጭ ሽፋኑን እና በዚህ አጋጣሚ ያው ሚደናንቁ ሰዎች ይመጣሉ መጨረሻ ላይ ላመስግናቸው ብዬ ነው። በጣም አመሰግናለሁ። ክብራትና ክብራን ተመልካቾች የመሄድ መንገድ ደራሲ እንዲሁም የማህበራዊ ሚዲያ በጣም ከሚያነቁ ሰዎችን ከሚያነቃቁ ትምህርታዊ ነገር ከሚሰጡ ሰዎች መካከል መኖር ደጉን እንግዳ አድርጌ ቀርብ ያለው በርካታ ሀሳቦችን እያገኛችሁ ነው ብዬ ተስፋ አድርጋለሁ። ፍጹም ተሾመ እያዘጋጀው ነው። በካሜራው አበዛሽ በቀለና ፍሬው ማሞ እንግዲህ አብረውን ያማረ ስራ ይዘውልን ለመቅረብ ጥረት እያደረጉ ነው። እንዲሁ ስቱዲዮ የሚገኙ ባለሙያዎችን ሳንዘነጋ መኖር ምናልባት እንደው በደረቁ ላለማድረግ ሰንበትም ስለሆነ እንደው አንድ የሚመችን ዜማ ጋብዝና ከዜማው በኋላ ተመልሰን እንገናኝ። የብዙነሽ ነው አይደለ? የእናቱ ለታዋን ባነሳ ወዳለው ደግነቷ ብዙ መሆኑን አውቃለሁ የሚለውን ብጋብዙልኝ ደስ ይለኛል። ከዛ በመቀጠል ግን እኔም እንደው ስለ እናቶች ጀባብል ብትፈቅዱልኝ በጣም ደስ ብሎኝ ስለ እናቴ በተለይ በጋብዝ ደስ ይለኛል። ተፈቅዶልኛል? እሺ። ንጹህ እንቦሳዋ ይላል ርዕሱ። ንጹህ እንቦሳዋ ቅዱስ እድሜ ተሰርቆ ከጨለማ ተጣብቆ እንደ መርገም መንፈስ ቀንና ሌሊት እየዘረፈ ሳላጣጥመው ድንገት አለፈ። ደስታ የለም፣ ሳቅ የለም፣ ንጹህነት ተሰርዟል ሳልረዳው ይህን ዓለም። በሄድኩበት ሁሉ ሲመለከቱኝ በመጥፎ እይታ በጎ ዘመኔን ዘንግተው ክፉ ነው ሲሉ በሹክሹክታ የጨቅላነት ግርዶሽ ጠፍቶ ላይመለስ ከኔ ሸሸ። መክፈል የማልችለውን ዋጋ አስከፍሎኝ ቆሸሸ። ምን ቅጠል ብሆን የዋናው ግንድ ነፋስ ነቅሎ ሲጥለኝ ወደ ራሴ ብርድ አንዲት ሴት ግን አለች፣ አንዲት ነፍስ ግን አለች ፍቅሯን ከእውነታው አርቃና አራቃ አግዝፋ ያመነች አንዲት ሴት ግን አለች። ሁሉም ሰው ሲያገለኝ ግብሬ ከእድሜ በልጦ ሲያሳድድ ሲያርቀኝ እሷ ግን እሷው ነች ፍጹም ማትናወጥ መቼም የማትተወኝ። ነፍሷን እያስጨነኩ ጨለማ ብጠራም ስቃይ እንደ ማግኔት በራሴም በሷ ላይ እየሳብኩ ባመጣም ለሷ ግን ጨዋ ነኝ መቼም አላጠፋም። ለእናቴ ጥሩ ነኝ እንከን የማይወጣኝ። በሆነው ባልሆነው ስሜን ቢያነሱ አሳምረው ቃላት ቢያሙኝ ወይ ቢያሳሙኝ ግብሬን እያወሱ እኔ ግን ለእናቴ ለምስኪኗ እናቴ ንጹህ እንቦሳዋ ነኝ በምግባር የታነጽኩ መተኪያ የሌለኝ። በግልጽ የምታየው ጥፋቴ ኮስሶ በእናትነት ፍቅሯ ከአይን ከልቧ አንሶ በኔ ከመጡባት ውዷ ጠበቃዬ ማለፍ አትችልም። ትከራከራለች የኔ ልጅ ጨዋ ነው ንጹህ ነው ትላለች። ፍቅር የተሞላ ልቧ እንደ ባህር ሰፊ ስወድቅም ስነሳ የምትሆን ከጎኔ ቀድማ ተሰላፊ እናቴ ብቻ ነች ከኔ በልጥ ተጎርታ እኔን የማትሰለች። እናቴ ብቻ ነች በዚያ ጨለማ ውስጥ ተስፋ እየለኮሰች ብርሃንን የሰጠች። ምንም ሲሆን በየትም ሲያደርገኝ ዓለም ከሷ በቀር ያልተቀየረብኝ የለም። ኃጢአቴ ምን በስቶ ቢሆን ጥቁር ደመና ፍቅሯ ሳይቋረጥ ፀሐይ ሆኖ ሲጸና ተስፋዬን ሲያለመልም ይሄው ዛሬም ድረስ አለ። ቅንጣት መቀነስ ሳያውቅ ዘውትር እየጨመረ የእናት ፍቅር ኮከብ ሆኖ በሌሊት ያበራል። ሌላው የሚሳለቅበትን እድፍ የሌለበት ንጹህ እያረገ ያሳያል። ታዲያ ለዚች እናት ልቧ እውነት እንዳያይ ለተጋረደባት ምን ባደርግላት ነው ጨዋ ልጅ መሆናት? ምንስ ባደርግ ነው በወዟ ያላባት ላሳደገች እናት ውለታ መከፍላት? ከህፃንነቴ እስካሁን ድረስ ከኔ እኩል ሲያድግ ስቃይ ፍቅሯ ለማይቀንስ በስቃይ ሳደቃት ዳክሬ በዛው በጭንቅ ሳስቸግራት ፊት ሳታዞርብኝ አብራኝ ለምትቆመው ለውዷ እናቴ ከችግር በስተቀር ልጅ መሆነው መቼ ነው? ከድጥ ወደ ማጡ ሲጓዝ የኖረውን ራሴን አድኜ ልጇ ከመባልም የእውነትም ልጅ ሆኜ በምን አይነት ጥበብ መከታዬን ላኩራት? እንዴትስ አድርጌ በመልካም ስራዬ ስሟን ላስጠራላት? አልቻልኩም፣ አቃተኝ። ወሰን አልባ ስቃይ ጭኜ እያሸከምኳት ለአንዲት ቀን እንኳን ለውዷ እናቴ ልጅነት ነፈኳት። እሷ ለኔ ህይወት ሰጠችኝ፣ እኔ ለሷ ህመም ሆንኩኝ። ሆኖም ግን እወዳታለሁ። ሁሌም ጸሎቷ ነውና ለውጤን ያሳያት እላለሁ። እወዳታለሁ። አመሰግናለሁ። ሆኖና አውቃለሁ። ያቀረብከው ግጥም በጣም ልብን የሚነካ ምን ያክል እናቶች ለልጆቻቸው የሚከፍሉት ዋጋ በዛው ልክ ደግሞ እኛ ለእናቶቻችን የምንሆነውን ነገር የሚያሳይ ነውና በጣም ከልቤ አመሰግናለሁ። በእውነት
እንደው እናቶችን የፈጠረ አምላክ ከጎን እንዲሆን ምኞቴ ነው። ምናልባት ሌላው መኖር አሁን መጽሐፍ እንግዲህ በአሁኑ ሰዓት የመጽሐፍ ህትመት ዋጋ ስንመለከት በጣም ጣሪያ እንደነካ እንደው መጽሐፍ የሚጽፉ ሰዎች መጽሐፍ እየፈለጉ ከሚጎተቱበት ነገር አንዱ የመጽሐፍ ዋጋ ነውና ምናልባት አንተ ምን ያክል ኮፒ ያሳተምከው የቀጣይ ህትመቶችንም ለማሳተም ከአቅምም አንፃር ስንመለከት አንተ ገና ወጣት ነህ፣ አውቃለሁ ምንም ያለህ አይነት ሰው አይደለህም። እንደኔ በችግር ውስጥም ከመጡ ሰዎች አንዱ ነህ እና እንደው ይሄ መጽሐፍ ሲታተም አቅም የሆነ ነገር ምንድነው? አሁን ቀጣዩንስ ኮፒ ለማድረስ ምን ጥረት እያደረክ ነው? መጽሐፍ ሌላ ታሪክ ውስጥ ገብቷል። የምር በቃ ሌላ ዓለም ውስጥ ነው ያለው። ምክንያቱም ማንም ጽፎ ማሳተም በጣም ከባድ ነው። ይሄ አሁን ዋጋውን በነገር ምን ያደርጋል? ሌሎችን ማስነፍ ነው የሚሆነው አሁን ለሚደፍሩትና እኔ ግን ምንድነው ጉልበት የሆነ ከተባለ ያው የመጀመሪያው እግዚአብሔር ነው እንግዲህ ሁሉን ነገር የሚያስተካክልልኝ ሀቅ ለማውራት ምንም ውሸት የለውም። በኔ ዕውቀት በኔ ብልጠት ምናምን አይደለም። እንደውም እኔ ብዙም ሄና ያለ አይደለሁምና ሶሻል ሚዲያ ላይ ታውቃለህ ሪል የሆኑ እንትኖችን ከሚሰሩ ሰዎች ማለት ነኝ እኔ ቀጥታ ፊት ለፊት ነው ማወራው። ግን ባወረደና ለምሳሌ አንተ ብታጠፋ አንተን ለማስተካከል ሰድቤ አይደለም ወይ ምናምን ስተትህን በአግባቡ በልኩ ከሆነ ባይዘ ትችት የሚያናድደው ሰው የለም። እሺ የምንተችበት መንገድ ነው ሰውን ሁሉ እያናደደ ሰውን ሁሉ እያበሳጨ ያለው የምንተችበት መንገዱ ነው መስተካከል ያለበት። ለምሳሌ ሰድበህ እኔን አትቀይረኝ፣ ግን በአግባቡ ስትነግረኝ በቃ እና እሰራለሁ። ታዲያ ወጣውና እኔ እንግዲህ መጽሐፍ ያው ሌሎችም አሉና አልችልም ዋጋው ምናምን ቀድማችሁ ግዙኝ አልኩ። ያውንም መጽሐፉ ከሚሸጥበት 100 ብር ቀንሼ ምናምን ግዙኝ አልኩ። ከዛ በጣም የሚገርም የተወሰኑ ወዳጆቼ የምችሉትን 20 መጽሐፍ 50 መጽሐፍ በማድረግ ያው የተወሰነ መጽሐፍ አሳትመውልኝ የተወሰነው ለህትመት በቅቶ እነሆ መጥቶ እንግዲህ እዚህም አለ እዛ አዲስ አበባም አለና የሚያግዘኝ ሰው ቢኖር ብዙ ጊዜ ያው እንደዚህ ስነ ጽሁፍ ላይ ብዙም ይሄን ያህል መተባበር የለም። ምክንያቱም ስነ ጽሁፍን የሚያውቀው ብቻ ነው የሚያውቀው ብዬ አምናለሁና የሰፈሬ ሰዎች በጣም ነው ማመሰግነው። የምር ሶሻል ሚዲያ ላይ ያሉ ወዳጆቼ እከሌ አይደለም ተውና ይድነቃሲም ታውቀዋለህ ይህ የሚኖር ህይወት ነው የሚለው ልጅ ማለት ነው። አንተ ብቻ የፈረምካትን አንድ መጽሐፍ ፈልጋለሁ አለና ስንት መጽሐፍ እንደገዛኝ ታውቃለህ? እግዚአብሔርን ከ50 በላይ አንዷን ብቻ ፈርመህ እንድትሰጠኝ። ያ ማለት እኔን ለማበርታት የሱ ተደማምሮ ነው። አሁን ያው ትንሽም ብትሆን አሳትሜ አምጥቻለሁ። እቺን ጨርሼ ደግሞ በድጋሚው ግን ያው የተለያዩ አካላት ምናልባት እንደው የምስል አይተው ሳፖርት ካረጉኝ በአግባቡ ጭራሽ አይደለም ድጋሚ ለማሳተም ብቻ ሳይሆን በከፈኛ ቋንቋ በጣም በሚችሉት እኔ ለምሳሌ በደንብ ነው የምናገረው የእናቴ አባት ቋንቋዬ ነው። ግን በደንብ መናገር በደንብ ጻፊ አያሰኝም። እንዲተረጉሙልኝ የተወሰኑ ሰዎችን ያናገርኩ ነው ዕውቀቱ ያላቸውን ሰዎች ብቻል እነዛ ሰዎችን ቢተረጉሙና ሌሎች ደግሞ የኛ ማህበረሰብ ደግሞ ገጠሩም ያለው ምናምን ቢያይልኝ በጣም ነው ደስ የሚለኝና አላማ አለኝ። ያው እንግዲህ ጠብቃለሁ ታገሳለሁ። እግዚአብሔር ይመስገን እንዳልኩ በዚህ አይነት መንገድ ለዚህ ደርሷል። ሁላችሁም እዚህ ላይ ለተባበሩት ውስጡም አለ አመስገኛለሁ። ለምን አንድ ነገር አይሆንም? ሐሳብስ ለምን አንድ ቃል አይሆንም? አይደለም 1000 ብር 500 ብር ለምን አንድ ቃል አይሆንም? እንትን ማበረታቻ ከሆነ በቂ ነውና በጣም ነው ማመሰግነው። በተረፈ ደግሞ ምርቃቴ ላይ መተው ገዝተው እቺን ጨርሰው ድጋሚ እንዳሳትም እንዲያደርጉኝ በዚህ አጋጣሚ ጥሪ ያስተላልፋለሁ። ምክንያቱም በሶሻል ሚዲያው እኔ አካባቢን በደንብ ያስተዋወቅኩ ነው። ለምሳሌ ያው እንደሚታወቀው ነው አሁን እኔ በእናት በአባት ቋንቋዬ ባወራ እዚህ ያለው ሰው ያውቀዋል። አሁን ስለ ከፋ ውበት በከፈኛ ማውራት በደንብ እችላለሁ። ያውቀዋል አይደል? ያውቀዋል። ሌሎች እንዲመጡ እዚህ ኢንቨስት እንዲያደርጉ እዚህ መተው የእርሻ ቦታ ወስደው የሥራ ዕድል ለወጣቱ እንዲፈጥሩ የተለያዩ ሆቴሎች እንዲከፍቱ ነው የምፈልገው። አሁን ዳዲበን ምን ያህል ሰው እንደመጣ አንተም ታውቀዋለህ፣ እኔም አውቀዋለሁ። ወደ 1.4 ሚሊዮን ህዝብ አይቶታል። ከዛ ውስጥ አብዛኛው መጥቷልና እንደዚህ የጎጀብ እርሻ ልማቱን ሰርቻለሁ። ሙዝ ውስጥ ሆኜ 100 ኬስ አከብር ውሹ ሻይ ልማት እጄ ሰርቻለሁ። የእግዚአብሔር ድልድይ ሰርቻለሁ። ሁሉም ቦታ ሰራለሁና ብታግዙኝ የተሻለ መስራትም የተሻለ ኮፒ ማሳተም እችላለሁ። ያው በአካባቢያችን ያላችሁ የተለያያችሁ አቅም ያላችሁ
አሉ እና ብታግዙኝ ብዬ ጥሬን አስተላልፋለሁ። በዚህ መንገድ መጥቷል። ግን እዚህ ላደረሳችሁት ከፈጣሪ ቀጥሎ ክበሩልኝ። በጣም ነው ማመሰግነው ለማለት ነው። አመሰግናለሁ። እንግዲህ ወደ ማገባደዱ እየደረስን ነው። በመጽሐፍ የመጨረሻ የመጽሐፍ ጥጋት ላይ ህመም ውስጡ ፍቅር አለ። ፍቅር ራሱ ህመም ነው ሁሉንም የጣለ ወስዶ የሚመልስ ከተስፋ ጉልላት የሰው ልጅ በሙሉ የሚሸነፍለት የልብ ላይ ጠማማ ጌጥ እየረታ የሚያሽቆጠቁጥ ፍቅር ጣፋጭ ህይወት ፍቅር ጣፋጭ ራት። እንግዲህ የዚህ ፕሮግራምም ትልቁ ምኞት ለሁላችንም ፍቅርን ይስጠን፣ መተባበሩን አንድነቱን ይስጠን። ትልቁ በተለይ በዚህ መዝናኛ ዘርፍ ሁሉንም የእድሜ ክልል የሚያካትት ስለሆነ ፍቅርን መመኘት ሁሌም የፕሮግራማችን መደምደሚያ ነው። ፍቅርን ይስጠን ለማለት የሚያክል ያንተም ጥግጋት ላይ ያለችውን ለመጠቀም ሞክሬያለሁ። መኖር የመጨረሻ እድል ምሰጥ እንግዲህ መጽሐፍ እዚህ ደርሷል። ብዙ ሰዎች ከጎንህ አሉ። ቅድምም ለማመስገን ሞክረሃል። የመጨረሻው እድል ልስጥህ። ከዛ በፊት ግን ሚያዝያ 25 2017 ዓ.ም በይሳኮር ሆቴል ከቀኑ 8 ሰዓት ጀምሮ ይህ መጽሐፍ በይፋ ይመረቃል። መግቢያ ዋጋው አንድ መጽሐፍ ይዞ መገኘት ብቻ ነው። ስለዚህ በእለቱ መታችሁ አንድ መጽሐፍ ገዝታችሁ በመግባት ወንድማችን እንድታበረታቱ ሌሎች ደራሲያን፣ ሌሎች ገጣሚያን በአካባቢያችን በጣም ብዙ ተሰጥኦ ያላችሁ ወጣቶች አላችሁ። ከዚህ ነገር ብዙ ታተርፋላችሁ። እናንተም ወደዚህ ስራ ነው። የከፋ ቴሌቪዥን ደግሞ እናንተን ሁሌም ወደ ህዝቡ ለማድረስ ስራችሁን ለማውጣት ዝግጁ ነው። በዚህ አጋጣሚ የፕሮግራሙ አዘጋጅ የኔም ምኞት ነው። እንደዚህ በተለይ ታዳጊ ወጣቶች የስዕል ስራ፣ የሙዚቃ ስራ፣ ሌሎች የጥበብ ስራ ያላችሁ መታችሁ ከኛ ጋር በመገናኘት ስራችሁ እንድታወጡ ሁሉ ጊዜ መጋብዛለሁ። የፍቅር ጊዜ እንዲሆነ እየተመኘው የመጨረሻ የምስጋና ማዕድ። እሺ ያው አሁን ከሌ ማለት ሁላ እስኪጨንቀኝ እያወራህ እያሰብኩ ነበርና በጣም ብዙ ሰዎች ለኔ ለዚህ አሁን ላለሁበት ማንነት ታግሏሉ፣ ጥሯሉ ምናምንና ያው በመጀመሪያ እግዚአብሔር ይመስገን ሁሌም እንደምለው እሱ ይመስገን። እሱ ነው ከፊት ለፊት ሆኖ ይጎትታልና እኔ የማይጣፍጠውን ሽሮ ስመኝ እሱ የጣፈጠውን ክትፎ ነው የሚሰጠኝ። ይመስገን እሱ በቃ በምንም መንገድ በየትኛውም ስቃይ በደስታውም በሁሉም ነገር እሱ ይመስገን። ምክንያቱም በቃ ግልጽ ነው እኔ አውቀዋለሁና ከዛ ደግሞ ያው እናቴ ያለች ማትለወጪ ያው ነግሬሻለሁ። ሁሌም ያው አንድ ቀን ግን ሰው ሆኛ አኮራሻለሁ ነው የምለው። በዚህ አጋጣሚ ኑሪልኝ እንደው እድሜ ሰጥቶሽ የኔን ለውጥ ያሳይሽ። ያው ግጥሙ ላይ ሰምተኛል። ለውጤ ነው ምኞቷ፣ ለውጤን ነው ሁሌም ጸሎቷም ለውጤን ነው ምናምንና ለውጤን ያሳይሽ ወንድም አለም ወንድሜ በጣም አመሰግናለሁ። ከዛ በመቀጠል ግን ይሄው እዚህ እንደምታየው አሁን አርቶስ ስራ ይታወቃል። በጣም ነፃ ተሰራ ከተባለ 50 እና 40 60 ሺህ ብር ነው። ያው ብዙ ገጽ ነው እንደምታየው ወደ 200 ምናምን ገጽ ነውና በጣም የሚገርምህ እንደዚህ አይነት ቅን ሰው አለ ወይ ትላለህ። ሰለሞን አሼ ደራሲ አሸናፊ ሰው አልጋ ይዞ የአልጋ እየከፈለ የ40 50 ሺህ ብር ነገር በነፃ ምግብን እየቻለ ይሰራልሃል። ይሄ ለኔ ታሪክ ነው እና ክበሩልኝ። ሌላ ቃል አብዝቼ መቼም ስራችሁን አላሳንስም። ቃላት አይገልጻችሁም። አሹ ወዳጄ ሰሌ እግዚአብሔር ያክብራችሁ። ሰለሞን ሳለ ማለት ነው ደራሲ አሸናፊ እግዚአብሔር ያክብራችሁ። ከዛም ባሻገር ደግሞ አይዞ ሁሌም ከጎንህ ነኝ ወንድም ኢንጂነር አንዱ አለም በጣም ልዩ ቤቱ ለሊቱ ላይ ሄዶ ተሸክሙ ብሎ በቃ ሌላ ሰው ነው። አንዱ አለም በጣም የሚገራርሙ ወዳጆች አሉኝ ሶሻል ሚዲያ ላይ የሚያስደንቁ ስም እንዳጠራ የሚሉ እኔ አለውልህ በቃ ስማችን አያስፈልግም አንተ ወደፊት ብቻ ተጓዝ የሚሉ እጅግ ድንቅ ሰዎች አሉ። በጠቅላላው ደግሞ የቀበሌ የጎጀብ ማህበረሰብ ወጣቶቹም ትልልቆችም አዋቂዎችም ምክንያቱም በምንም አለው አይዞን በቂ ነው ለኔ አይዞን ለኔ በቂ ነው። የቦንጋ ወጣቶች ጠቅላላ እና በጥቅሉ የምትወዱኝ ሶሻል ሚዲያ ላይ የምታቆኝ እግዚአብሔር ያክብርልኝ። የከፋ ቴሌቪዥንንም ከሚገባው በላይ አመሰግናለሁ። ምክንያቱም ሁሌም ስትልም ሰማለሁ፣ ሌላ ፕሮግራሞቻችሁንም እከታተላለሁና ተስጦ ያላችሁ በምንም መንገድ ሊሆን ይችላል። ምናልባት የግድ ስነ ጽሁፍ ብቻ ሊሆን አይጠማም፣ ቀልድም ቢሆን ማንኛውም ተስጦ ያላችሁ ሰዎች በራችን ክፍት ነው። ተደጋጋሚ ስለምሰማችሁ ነው። የምር ክብረት ይገባችኋል። ክበሩልኝ። ምክንያቱም ያው እኛ ጋር አሁን አዲስ አበባ ለምሳሌ የስነ ጥበብ ምሽት አለ፣ ብዙ ነገሮች አሉ።
ሲኒማ ቤቶች አሉ ምናምን እዛ ሄደ አርቲስቶችን አግኝተውላ አሰራኝ ልትል ትችላል እኛ ጋር ግን የለም በዚህ ዙሪያ የለም እናንተ ግን ኑ እኛ አለን ስላላችሁ እኔ በጣም ነው ማመሰግነው ምክንያቱም ይሄው ለእኔን እንኳን አሁን እንደዚህ ማድረስ ቀልድ አይደለም አሁን ሌላ ቦታ ቢሆን በ100,000 በ200,000 ከየት ይመጣል የሰዓት ገዝተ ነው የምታወራው በዛ ላይ ብዙ ነው ያለው ፕሮሰስ እና እጅግ በጣም ነው ማመሰግናችሁ ሁላችሁም አሁን እዚህ ያላችሁ ወዳጆቼ ካሜራማኑ ምኑም ስቱዲዮም ያላችሁ በአመራሩም በኩል ያላችሁ ሁላችሁም በጣም ነው ማመሰግነው በዚህ አጋጣሚ ያው ሁላችሁም ብትገኙ እኔ ደስ ይለኛል መታችሁ ፕሮግራሜን ብትታደሙ የተለያዩ ሰዎች ከተለያየ አካባቢ ይመጣሉ የተለያዩ አመራሮች ይገኛሉ ምክንያቱም ያው ሊያበረታቱኝ ይገባል ብዬ አምናለሁ እኔ እንደግል ምክንያቱም የኔ ጽሁፍ ለምሳሌ በምሳሌ ልንገር ባይጥም እንኳን ማለት ነው ወይ ከዚህማ የተሻለ ጽፋለሁ ብሎ የሚነሳ ሌላ ትውልድ ይነሳበታል ያነቃቃል የኔ ጽሁፍ ምርጥ ሲሆን ደግሞ የበለጠ ይጠነክራል እሱም እከሌኮ በሱ ፕሮግራም መጥቶ እንደዚህ ይባላልና በአካባቢ ያላችሁ የተለያያችሁ ባለሀብቶች ለምሳሌ ማስታወቂያ ብታሰሩ 280,000 ህዝብ የኔ እይታ ገብተ ማየት ትችላለህ ፍፄ ታውቀዋለህ አካውንቴን ካሜራማናችንም ያውቃል ሁሉም ያውቃል በሚሊዮን ነው የሚታየው አሁን በዚህ አጋጣሚ የክብር ስፖንሰር በመሆን አፍሪ ሄርባሎች በተለያየ ነገርም ከጎኔ ነበሩ ከዚህ በፊትም ተውና ዳታ ሁላ እስከመግዛት በቃ የሚደግፉ ወጣቶች ናቸው በጣም አመሰግናለሁ ሁላችሁም አሁን ጠቅለል አድርጌ የዘነጋዋችሁ አይ ሊጠራኛ አልፈለገም እንዳትሉ አደራ ሰሞኑን ልጄን ድራለሁ ብዬ ማለት ነው ጭንቅላቴ ሌላ ታሪኩ ስላለ አደራ ባልጠራችሁ አፉ በሉኝ አደራ በጣም ነው ማመሰግነው ይሄው ቆሜ ሁላችሁንም አመሰግናለሁ በሌላ ዘውግ ተመልሰን ጋንተ ጋር እንግዳም ሆነን ለሌሎች ደግሞ በኮንፊደንስ ወይም በልበ ሙሉነት ማወራው ለምንድነው ቢያንስ ከሚመለከቱ ውስን ሰዎች የሆነ ነገር ያገኛሉ ከዚህ ዝግጅት የሚል እምነት አለኝ በእርግጠኛነትም ያገኛሉ ስለዚህ በቀጣይ ደግሞ በሌላ ስራም ምናልባት በሌላ ኮፒም እንደ አጠቃላይ መጽሐፉን ደግሞ አግኝተን ሌሎችንም ማናገርን ሐሳብ ይዘን ለመቅረብ ጥረት እናደርጋለን በዚህ አጋጣሚ የምረቃህንም እንግዲህ መድረኩን እንዳጋፍርም ስታወራይ ነበር በተመልካቾች ስም እኔም በዚህ አጋጣሚ ቃሌን እሰጣለሁ ምንም ይከብድ አይደለም እንደዚህ የሰሩትን የለፉትን ደግሞ መደገፍ ከሁላችንም የሚጠበቅ ስለሆነ በኔ በኩል የሚያስፈልገውን የጊዜ መስዋዕትነት እከፍላለሁ ብያለሁኝ ያው ሌላ ማደርግልኝ ነገር ስለሌለ እጅግ አድርጌ አመሰግናለሁ ክብራትና ክብራን ተመልካቾች እንግዲህ መኖር ደጉ ዛሬ የመሄድ መንገድ አዲስ መጽሐፍ ይዞልን ቀርቧል በእነዚህና በሌሎች ሐሳቦች ዙሪያ እንግዲህ በግጥም በታጀበ መልኩ ይዘንላችሁ የቀረብነው ዝግጅት እስካሁን ያለው ይህንን ይመስላል በዚህ ዙሪያ ላይ ሐሳብ አስተያየት ካላችሁ ከስር በመተመለከቱ አድራሾቻችን እንድትልኩ በዚህ አጋጣሚ እየጠየቅን አሁንም ወንድሜ ቀደም ሲልም እንዳለው ልዩ ተሰጥኦ ያላችሁ በማንኛውም አይነት ስራ ልዩ ተሰጥኦ ያላችሁ ከከፋ ቴሌቪዥን ጋር ሁሌም መመታችሁ እንድትሰሩ የሁል ጊዜ ያክብሮት ግብዣ ነው ለነበረን ሁሉ እጅግ አድርጌ አመሰግናለሁ ፍጹም ተሾመ ያዘጋጅ እዚህ ያደረስኩ አበዛሽ በቀላ ፍሬው ማሞ ደግሞ በካሜራው በኩል እንዲሁም ስቱዲዮ ያሉ ሌሎች ባለሙያዎች በጣም ትብብር ሲያደርጉ ቆይተዋል ሳምንት ወይም በሌላ ጊዜ በሌላ እንግዳ እስክንገናኝ ቸሩን ተመኘው ሰላም አመሰግናለሁ መኖር Halla kafiyene, halla kafetçine, halla nobushene.